ለጽኑ ተቋም ሕያው አደራ ተስፋ ልንሆን ታሪክ ልንሰራ። የመጅሊስ የምርጫ አስፈጻሚ ቦርድ ለአዲስ አበባ ከተማና ለክፍለ ከተማ የምርጫ አስፈጻሚዎች ስልጠና ሰጠ። በሐምሌ ወር በሁሉም የሀገሪቱ ክፍሎች ምርጫ ለማድረግ የአስፈጻሚነት ኃላፊነት ወስዶ እየሰራ ያለው ቦርዱ ለምርጫው ሂደት የሚረዱ ስልጠናና የግንዛቤ ማስጨበጫ መድረኮችን እያዘጋጀ ቀጥሏል። የዚሁ አካል የሆነውና በአዲስ አበባ ከተማና በከተማይቱ በሚገኙ ሁሉም ክፍለ ከተማዎች በምርጫ አስፈጻሚነት የተመረጡ አካላትን ስልጠና ሰጥቷል። ስልጠናው 2 ዘርፎች የነበሩት ሲሆን የመጀመሪያው የዲጂታል ምዝገባ ሂደቱን የሚያሳይ ነው። ይህም ስልጠና በቦርዱ የአይቲ ክፍል በኩል ተሰጥቷል። ያለን 5ቱ የምርጫ አይነቶች ወጣቶች፣ ሴቶች፣ ኡለማ የሚለውን ማምራት እንችላለን። እዚህ ጋር ስልጠናው ምዝገባውን ዲጂታል በሆነ መንገድ ማድረግ የሚቻልባቸውን ዝርዝር ሁኔታዎች ያስገነዘበ ሆኖ አልፈዋል። ሌላው የስልጠናው ክፍል በቦርዱ ዋና ሰብሳቢ ዶክተር አብደልአዚዝ ኢብራሂም የተሰጠውና የመራጭና ያስመራጭ ሰነድ ላይ ትኩረቱን ያደረገው ነው። ከስልጠናው በኋላ ጥያቄዎች ቀርበው ማብራሪያ የተሰጠባቸው ሲሆን ማብራሪያው በቦርዱ ሰብሳቢ ዶክተር አብደልአዚዝ ኢብራሂምና በቦርዱ አባል አቶ አህመድ ዩሱፍ ተሰጥቷል። በዚህ በኩልም መስጂድ አለ፣ በዚህ በኩልም አለ። እሱ መሀል ላይ ነው ያለው። ወደሚቀርበው ወደዚህ ሚሆን ወደዚህ መርጦ መመዝገብ ይችላል። ችግር የለውም ማለት ነው። በምርጫ ሂደት በሚዲያ አዘጋገብና በቴክኖሎጂ አጠቃቀም ዙሪያ ተከታታይ ስልጠናዎችን እየሰጠ ያለው ቦርዱ ምርጫው እውቀትና ጠንካራ ግንዛቤ ላይ የተመሰረተ ሆኖ እንዲከወን ግንዛቤ ማስጨበጫዎችና ስልጠናዎቹ እንደሚቀጥሉ ገልጿል። ምርጫ ለጽኑ ተቋም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ